ሰላም ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ቤተሰቦች ሐማድ ነኝ። ዛሬ ደግሞ በፓርት 5 ተገናኝተናል። ፖፕ ላይቭ ላይ ኤጀንሲ ከሆነ በኋላ እንዴት ነው ሌሎችን ሰዎች ኤጀንትነት የምንሰጠው? ሆስት ትመዘግባላችሁ አብዛኞቻችሁ ኤጀንሲ ለማድረግ የሚያስቸግራችሁ አላችሁና ከሆስቶች ምንድነው የሚጠበቀው? ከኤጀንቶች ምንድነው የሚጠበቀው? አንድን ሰው ኤጀንሲ ለማድረግ የሚለውን በዛሬው ቪዲዮ የማሳያችሁ ይሆናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ላይክ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ቀጥታ የፖፕ አፕሊኬሽናችሁ ላይ ትገባላችሁ። የፖፕ አፕሊኬሽን ላይ ትገባላችሁ። እሺ ፖፕ አፕሊኬሽን ላይ ከገባን በኋላ ያው ከታች ላይ ጥግ በኩል ላይ ያው በቀይ በኩል ያለችውን በመንካት ወደ ፕሮፋይላችን ጋር እንሄዳለን። ፕሮፋይላችን ላይ ስንሄድ እንግዲህ ይህ አካውንት ኤጀንት የሆነ አካውንት ነው። በደንብ አድርጋችሁ ኤጀንሲ የሆነ አካውንት ነው። ይሄ አካውንት ይታያችሁ ከሆነ ከታች ላይ ኤጀንት የሚል አለ፣ አድ ሆስት፣ ኢንቫይት ኤጀንት፣ ኮይን ትሬዲንግ የሚል አለ። እነዚህ ሲቲንጎች የሚጨመሩት እናንተ ኤጀንት ስትሆኑ ነው። ገና ጀማሪ ሆናችሁ ማይ ኤጀንሲ ነው የሚለው እዚህ አካባቢ ላይ ስትመጡ ስታዩት እናንተ ወደ ፕሮፋይላችሁ ሂዳችሁ ማይ ኤጀንሲ ነው የሚለው። ኤጀንት የሆናችሁት ደግሞ ልክ እንደነዚህ እነዚህን አማራጭ ኤጀንት ብሎ ያመጣላችኋል ማለት ነው። ስለዚህ አሁን እነዚህ ልጆች ግዴታ ኤጀንሲ ለማድረግ ምን ማድረግ አለባችሁ? እዚህ ጋር ማየት ያለባችሁ ነገር አለ። ጀማሪ የሆናችሁ ኤጀንቶች ማለት ነው። እዚህ ጋር ስትገቡ ኤጀንት የሚለውን ነክታችሁ ትገባላችሁ። ኤጀንት የሚለውን ነክታችሁ ስትገቡ ያው እንግዲህ እዚህ ጋር የሚያሳየን ጀስት 4% ላይ ነው ያለው። እዚህ ጋር ይታያችሁ ከሆነ ማኔጅ የሚል አለ። ከታች ኤርን ቱዴይ ይላል። እዚህ ጋር ኤርን ቱዴይ እያላችሁ ያለው እዚች ጋር በ24 ሰዓት ውስጥ ከናንተ በስራችሁ ከናንተ ቲም ካለ የገባ ኮሚሽን የሚታውበት ቦታ ነው። ይሄ ቦታ እዚች ጋር ያለችው ማለት ነው። ኤርን ቱዴይ የምትለው በ24 ሰዓት ውስጥ ከናንተ ቲም ካለው ያገባላችሁ ኮሚሽን ነው። እዚህ ጋር እዚች ጋር ደግሞ ስናይ 4% እያለን ነው። ወደ ሲ ለመሄድ 1,999,210 ይጠይቃል። ወደ ሲ ለመሄድ እያለን ነው። እዚህ ጋር ይታያችሁ ከሆነ ወደ ሲ ለመሄድ እዚህ ጋር 4% ነው የምናገኘው ማለት ነው። ሶ ዛሬ ያው ኤጀንሲ አደራረግ ላይ ነው ትኩረት የማደርግላችሁ። እዚች ጋር ማኔጅ የሚል አለ። ማኔጅ የሚለውን ነክታችሁ ትገባላችሁ። ማኔጅ የሚለውን ነክታችሁ ስትገቡ እዚህ ጋር እንግዲህ ማወቅ ያለባችሁ ነገር እዚህ ጋር ምን ብለናል? ሆስት የምንመዘግብበት የያዝናቸውን ሆስቶች የምናይበት ቦታ ነው። እዚህ ጋር ማይ ሆስት የሚለው እኛ ሆስት በስራችን የመዘገብናቸው ልጆች ነው። ከታች ላይ ደግሞ ማይ ኤጀንሲ ይላል። ይሄ ደግሞ እኛ ኤጀንሲ ያደረግናቸው ልጆች ቁጥር የምናይበት ነው። ለምሳሌ አሁን እዚህ ጋር ማይ ሆስት የሚለውን ነክተኑ እንግባ። ማይ ሆስት የሚለውን ነክተኑ ስንገባ ያው የልጆቹን ሙሉ ዲቴል ዝርዝራቸውን ያመጣላችኋል። እዚህ ጋር ይታያችሁ ከሆነ ሌቭል እንትን ያሉ ያንቀሳቀሱ የሉም እንጂ እዚህ ጋር ሌቭላቸውን ያሳያችኋል። የሌቭል ደረጃቸውን እዚህ ጋር ነው። እንደፈለጋችሁ ወደ ጎን ታደርጉትና እንደዚህ ያደርጋችሁ ሆስት ይዛችሁ ከሆስቶች ምን ያክል ኮሚሽን እንዳገኛችሁ እዚህ ጋር አሁን የተንቀሳቀሰ ስለ ዜሮ ያለው በዚህ ጋር ይደረደርላችኋል። የምታገኙት ከሆስቶች የምታገኙት ኮሚሽን ገና ሆስት ከሆኑ ከተማሪዎች የምታገኙትን ኮሚሽን በሚያንቀሳቀሱት ልክ እዚህ ጋር ያስቀምጥላችኋል። እነሱ ደግሞ ኤርን ያደረጉትን እዚህ ጋር ያስቀምጥላችኋል። እዚች ጋር ማለት ነው። እዚህ ጋር ደግሞ የተቀመጡበትን ፓርቲ ስንት ሰዓት እንደሆነ የተቀመጠው የሰዓት ታይም ያስቀምጥላችኋል ማለት ነው። ወደ ጎን ስናደርገው ደግሞ እዚህ ጋር ላይቭ ታይም ስንት ሰዓት እንደተቀመጡ እዚህ ጋር ደግሞ የላይቭ ታይም ስንት ሰዓት እንደተቀመጡ ላይቭ ላይ ያሳያችኋል። በዚህ እንደዚህ ወደ ጎን ስታደርጉት ደግሞ እዚህ ጋር ትንሽ ያው ወንድና ሴቶችን ለመለየት እዚህ ጋር ይታያችሁ ከሆነ እንደዚህ ብሎ ለይቶታል። ይሄ ወንድ ነው፣ ይሄ ወንድ ነው፣ ይሄም ወንድ ነው፣ ይሄም ወንድ ነው። በቃ እንደዚህ ናቸው መለያዎቹ። እዚህ ጋር ከፈለጋችሁ እዚህ ጋር ማየት ትችላላችሁ። እዚህ ጋር አሁን ከዚህ ጋር አስወጥተን እንዴት ኤጀንሲ እናደርገዋለን? እንዴት አድርገን ከዚህ ከማይ ሆስት አስወጥተን እንዴት ኤጀንሲነት ልንሰጠው እንችላለን? ከሆስቱ አንደኛ ከሆስቱ ምንም ይጠበቅበታል? ማይ ኤጀንሲ የሚለው ጋር መሄድ አለበት። ያን ኤጀንሲ ልታደርጉት ያላችሁት ሰው በመጀመሪያ ማይ ኤጀንሲ ላይ መሄድ አለበት። ማይ ኤጀንሲ ላይ ሂዶ ምን ማለት አለበት? ማይ ኤጀንሲ ውስጥ ይገባና ኳይት ማለት አለበት። ማይ ኤጀንሲ ገብቶ ምን ማለት አለበት?
ኳይት ማለት አለበት። ማይ ኤጀንሲ ላይ ይገባል። ስምና አይዲ ሲያመጣለት ክሊክ አድርጎ ከታች ላይ አይ ዋንት ቱ ኳይቲንግ ኤጀንሲ የሚለውን በመንካት አፕላይ ኳይቲንግ ኤጀንሲ ብሎ እዛ ጋር ሞልቶ ሰሚት እንዳለው እዚህ ጋር ለእናንተ ኖቲፊኬሽን ይገባላችኋል። አግሪ ወይም ሪጀክት ብሎ ሚሴጅ ይገባላችኋል። በእናንተ ፍቃድ ነው አፕላይ ያደረገ ወይስ አይደለም የሚለውን ለእናንተ በመጀመሪያ ፕላትፎርሙ ሚሴጅ ይልክላችኋል ማለት ነው። ያ ሚሴጅ ትከተሉ እናንተ ያ ሚሴጅ ተከትላችሁ የልጁን አግሪ ትሉለታላችሁ። ኤጀንሲ ልታደርጉት ስለሆነ አግሪ ትሉታላችሁ። አግሪ ካላችሁት በኋላ ከሱ ከልጁ ጨረሰ ማለት ነው። ከዛ እዚች ጋር ከታች ላይ ኢንቫይት ኤጀንት የምትላለች እቺ ናት እኛ ኤጀንሲነት የምንሰጥበት ሊንክ ማለት ነው። ሁልጊዜ የምናገኘው ይሄን ነው። ይሄን ክሊክ አድርገን እንገባና እዚች ጋር ኮፒ የምትላለች ኮፒ የምትለውን እነካታለን። ከዛ የፈለጋችሁት ቦታ ላይ ለምሳሌ እኔ ወደ ቴሌግራም ይዤው ልሂድ። ቴሌግራም ላይ ገባና አንድ ቦታ ላይ እንደዚህ ወደ ላይ ስክሮል አደርግና አስቀምጠዋለሁ። ኦኬ እዛ አደርግና አስቀምጠዋለሁ። ጀስት እናንተም ስትገቡ ልክ እንደዚህ ያስቀምጥላችኋል። ያው አስቀመጥኩት አሁን። ስለዚህ ይሄ ሊንክ አንዴ ክሊክ አደርገዋለሁ። የተላከልኝ ሊንክ ክሊክ አድርጌው እገባለሁ። ከዛ ግሮም አሊያም ጉግል ላይ ሰርች አደርግና ራሱ ሰርች አደርግና ያመጣላችኋል። እንደዚህ ያመጣላችሁ። አሁን እዚህ ጋር ምን እያላችሁ ነው? እዚች ጋር እናንተ ያን ልጅ አግሪ ብላችሁለታል፣ ለቃችሁታል። ከእናንተ ከሆስት ውስጥ አስወጥታችሁታል። እሱ ገብቶ ኳይት ብሏል፣ እናንተ አግሪ ብላችሁለታል። ስለዚህ የልጁን አይዲ ትይዙና እዚህ ጋር ትሞላላችሁ። ኤጀንሲ ልታደርጉት ያላችሁትን ልጅ ከሆስትነት ስላስወጣችሁት ኤጀንሲ ልታደርጉት ነው። ስለዚህ እዚህ ጋር የልጁን አይዲ ትጽፋላችሁ። የልጁን አይዲ ስትጽፉ ወይ በቴሌግራም ተደዋውላችሁ መሆን አለበት፣ አሊያም ፓርቲ ላይ ቆልፋችሁም ሊሆን ይችላል። ብቻ ፓርቲ ላይ አድርጋችሁም እዛው እየተነጋገራችሁ አሊያም ቴሌግራም ላይ ተደዋውላችሁ እዚህ ቦታ ላይ ግባ እያላችሁ እየነገራችሁት ቢሆን ይመረጣል። እዚህ ጋር ይታያችሁ ከሆነ ጌት የሚል አለ። ጌት በሚልበት ሰዓት ቬሪፊኬሽን ኮድ ልጁ ጋር ይገባል። እዚህ ጋር ቬሪፊኬሽን ኮድ ለልጁ ይገባል። አይዲውን የሱን ያስሞላችሁት ጌት ስትሉት ኮድ ይገባል። ያችን ኮድ ለመቀበል 60 ሰከንድ ነው የሚሰጣችሁ። ያችን 60 ሰከንድ ቶሎ ብላችሁ መጠቀም አለባችሁ። ጌት ስትሉት ቶሎ እሱ ጋር ኮድ ይገባል። ያን ኮድ ነግሯችሁ እናንተ ሙልት እንዳደረጋችሁለት ከታች ላይ ሰሚት የምትላለች። ይቺ ሰሚት የምትለውን ክሊክ ስታደርጓት ቀጥታ ሰክሰስፉል ይላል። ሰክሰስ ሲል ትመለሱና ጨርሰናል። ጀስት ሰክሰስ ካላችሁ ትመለሱና የቱ ጋር ነው የምትገቡት? ልጁም እሱ ሜሴጅ ኮንግራ ብሎ ይገባለታል ሜሴጅ። እናንተም ለማየት ይገባላችሁ ሜሴጅ። እዛው ኤጀንት ውስጥ ትገባላችሁ። ልጁ በእናንተ ኤጀንት ስር ነው ያለው አይደለም የሚለውን ለማየት ማለት ነው። ኤጀንት ውስጥ ትገቡና እዚች ጋር ያው ማኔጅ የምትለው ላይ ታደርጓታላችሁ። እታች ላይ ማይ ኤጀንሲ የሚል አለ። ያው እዚህ ጋር ማለት ነው። አሁን እኔ ስላላደረኩበት ነው። ጀስት እናንተ አድርጋችሁ ከሆነ አንድ ብሎ ይጽፍላችኋል። ላይ ያደረኩት ሰው ስለሌለ አላመጣውም ማለት ነው። ስለዚህ ኤጀንሲ ካደረጋችሁት በኋላ እዚህ ጋር መታችሁ ልጁን ማግኘት ትችላላችሁ። እዚህ ጋር ማይ ኤጀንሲ የሚለው ላይ ገብታችሁ ይሄ ሆስት የምታዩበት ነው። አንድ ኤጀንሲ ሆስቱን በቀጥታ እዛው ሳይወጣ ኤጀንሲ ማድረግ አይችልም። መጀመሪያ ሆስቱ ከማይ ኤጀንሲ ውስጥ ኳይት ብሎ እናንተ ፍቃድ ሰጣችሁት አስወጥታችሁ ከእንደገና ነው ኤጀንሲ የምታደርጉት። ኤጀንሲ የምታደርጉት ደግሞ እዚህ ጋር በተቀመጠው ሊንክ መሰረት ነው ማለት ነው። ያን ሰውዬ ምን የምታደርጉት ኤጀንሲ የምታደርጉት። ኤጀንሲ ካደረጋችሁት በኋላ ያው የሱም ሲቲንጎች እንደዚሁ ይቀያየራሉ። ኤጀንትነት ከሰጣችሁት ያው እነዚህ እናንተ ጋር ይመጡላችሁ። እነዚህ እዚህ ጋር ያሉት እነዚህ ሲቲንጎች ይጨመራሉ ማለት ነው። ልጁም ላይ ይጨመሩለታል ኤጀንሲ ያደረጋችሁት ልጅ ላይ ማለት ነው። ስለዚህ በዛሬው ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ